እንደዛ ይሄኛው ደግሞ ለ6 ሰዓት ብቻ ኢትዮጵያን አስተዳድሯል ማለት ነው። ከዛ በኋላ እንግዲህ እንደሚነገረው የዘር ሐረጉን ነግሬያቸዋለሁኝ። ጉም አስጎምጉምን ወለደ፣ አስጎምጉም ልትምን ወለደ፣ ልትም ተላተምን ወለደ፣ ተላተም ጸደጎሽ የተባለውን ኢትዮጵያን ለ6 ሰዓት ያስተዳደረውን ንጉስ ወለደ ይላል። ይህ ንጉስ ግማሾቹ በጣም ብዙ ሰው ለማየት ከመጓጓታቸው የተነሳ ተረግጦ እንደሞተም ይነገርለታል። በመረገጥ አማካኝነት እንደሞተም ይነገርለታል። አይ ግማሾቹ ደግሞ አይ እንደዛ አይደለም በቃ የተፈቀደለት ለ6 ሰዓት ነበረ የሚሉ አሉ። ስለዚህ ታሪክ እስኪ አንዳንድ ሀሳብ መስጠት የፈለጋችሁ ሰዎች ካላችሁ ግቡ፣ ቻናላችንን ሰብስክራይብ ሼር አድርጉ። እሺ ላይክ አድርጉልን። እሺ በዚህ ጉዳይ ላይ ሀሳብ መስጠት የፈለጋችሁ በጣም የሚገራርሙ ታሪኮች አሉና እስኪ ስለ ኢትዮጵያችን አዳዲስ መረጃ የምታውቁትም ካለ ባለፈው ለ66 አመት ሙሉ ተኝቶ የነቃ ኢትዮጵያዊ ማን ነው ብዬ ጠይቄያችሁ ነበረ እና ይህ ኢትዮጵያዊ አቤ ምኒልክ ይባላል። ገርማችሁ እንዴት ምናምን የሚል ሆኖ ታሪክ እንደዚህ ነበረ። ነብዩ ኤርሚያስ በኢየሩሳሌም ላይ ትንቢትን ይናገራሉ። ኢየሩሳሌም እንደምትጠፋ እንደምትወረር እና ህዝቦቿም ሰዓት ልትወረር በተቃረበች ሰዓት ነብዩ ኤርሚያስ አቢሜሌክን ያዘዋል። ምንድነው ያዘዘው? ዕፀ በለስ ሄዶ እንዲያመጣ ያዘዋል። አቢሜሌክም ዕፀ በለስ ያለበት ቦታ ላይ ሄዶ ሲለቅም ከቆየ በኋላ ሲመለስ ድንገት እንቅልፍ አለው፣ ድካም አለውና አንድ ዛፍ ስር አረፍ እንዳለ እንቅልፍ ይወስደዋል። ሲነቃ ግን እሱ ለጥቂት ሰዓታት የተኛ ነው የመሰለው፣ ነገር ግን 66 አመታት አልፈው ነበር ማለት ነው። ሲነቃ ኢየሩሳሌም እንዳለ ወደ አድማ እንዳልነበረች ሆና ያገኛታል። ከዛም በጣም ይደነግጣል። እንዴ ምንድነው የተፈጠረው ብሎ አንድ ሽማግሌ ያገኝና ይጠይቃል። ሲጠይቅ ያው ኢየሩሳሌም እኮ እንዴ ከ66 አመት ሆናት ከጠፋች ከተወረረች እና የት ነበርክ ምናምን ይባላል። እና 66 አመት ሙሉ ተኝቶ እንደነቃ ይገባዋል ማለት ነው። ስለዚህ 66 አመት ሙሉ ተኝቶ የነቃው ኢትዮጵያዊ አቢሜሌክ እንደሆነ ነግሬያቸዋለሁ። ዛሬ ደግሞ ለ6 ሰዓት ወይም ለግማሽ ቀን ብቻ ኢትዮጵያን ያስተዳደረ ንጉስ ማን ይባላል ነው።
የጠየቀው